ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጋር በተያያዘ በሃይማኖት አባቶች መካከል የተፈጠረ መከፋፈል እንዳለ ሰምተናል። ይህ እንግዲህ ሁላችንም እጅግ በጣም የሚያሳዝን ነው። ምክንያቱም ታሪካዊ ነው፣ የረጅም ጊዜ ጥንት እምነት ነው። እነዚህ አባቶች በመከፋፈላቸው በቤተክርስቲያኗ ላይ ሊደርስ የሚችለውን ጫና፣ በምዕመኑ ላይ ሊደርስ የሚችለውን ጉዳት እናውቃለን። ይሄ ደግሞ ሰላማዊ በሆነ መልኩ ሊፈታ የሚችልበት ሁኔታ እንዲኖር ምኞታችን ነው። ይሄ ሲደረግ በሃይማኖቱን ሕግጋት ጠብቆ ቀኖናውን ጠብቆ በራሱ ስርዓት መፈታት የሚችልበት ሁኔታ እንዲኖር እንፈልጋለን። ከዚህ አንጻር በእኛ በኩል አሁን በሚደረገው ነገር ያንን ከላይ የመጣው ነገር እየተጠባበቅን ያለንበት ሁኔታ ነው ያለው። ይፈታል የሚል እምነት ይዘን ነው ያለነው። ነገር ግን ከዞናችን ነባራዊ ሁኔታ አንጻር አሁን በመንግስት ጫና አዲስ የተሾሙ ጳጳስ ወደዚህ ይመጣሉ ተብለው እየተነገረ ያለ ነገር አለ። በዚህም ነገሩ ትክክል እንዳልሆነ በመንግስት በኩል ወደ ስልጣን ወደ ብስና መጥቶ ሊገባ የሚችል አካል እንደሌለ ጉዳዩ የሃይማኖት ጉዳይ እንጂ የህብረተሰብ ጉዳይ እንዳልሆነ ከእምነቱ አባቶች ጋር በደንብ በተገቢው ተነጋግረናል። ምላሽ የሚሰጠንበት ሁኔታ ነው ያለው። አሁንም ቢሆን ያሉ የምንናገረው ዛሬም ጀምሮ መንገድ የመዝጋት የተለያዩ እንቅስቃሴዎች አሉ። ባልባልታ እገሌ ይዞ እየመጣ ነው፣ መንግስት እያመጣ ነው የሚል ነገር እየተነገረ ምዕመኑ እየደነገጠ ያለበት ሁኔታ፣ እየተረበሸ ያለበት ሁኔታ ነው ያለውና አሁን በማንኛውም መስፈርት በየትኛውም መልኩ በመንግስት ደረጃ ወደ አንድን ጳጳስ መጥቶ የማስገባት ሌላውን ከኃላፊነት የማንሳት እቅድም እንደሌለ ዓላማም እንደሌለ በደንብ ምዕመኑ ሊገነዘብ የሚችልበት ሁኔታ መኖር መቻል አለበት። ምናልባት በዚህ አጋጣሚ የተለያዩ ፖለቲካ ጉዞዎች እንዳይኖሩ፣ ጸጥታችን እንዳይደፈርስ፣ በበለጠ ሃይማኖታችን ላይ ሌላ ችግር እንዳይመጣ፣ ግጭቶች እንዳይፈጠሩ ህብረተሰቡ በነቃ ሁኔታ ይህን ጉዳይ ሊከታተል የሚችልበት ሁኔታ መኖር መቻል አለበት የሚል ማስገንዘብ ፈልጋለሁ። አመተን ምዕመኑ ያልተቀበለው ተከታዩ ያልተቀበለውን የእምነት መሪ አመተን በማስገባት ሌላ ውዝግብ ሊፈጠር የሚችልበት ሁኔታ፣ ሌላ ችግር ሊፈጠር የሚችልበት ሁኔታ እንዲኖር ማንም እጁን እንደማያስገባ ይህን ጉዳይ ላረጋግጥ እወዳለሁ። ስለዚህ በዚህ አጋጣሚ ለሁሉም መልእክት ማስተላለፈው በከፋ ዞናችን በፍጹም ሰላማዊ በመሆኑ ነው የሚታወቀው። የተረጋጋ በመሆኑ ነው የሚታወቀው። እምነቱንም በአግባቡ ይከተላል፣ ሰላሙንም በአግባቡ ይጠብቃል፣ ልማቱንም በአግባቡ የሚሰራበት ሁኔታ ነው ያለው። ስለዚህ አሁን እየሄድን ካለንበት ሰላማዊ ጉዞ ለማደናቀፍ የሚደረግ ጥረት ካልሆነ በስተቀር በዚህ መልኩ ጫና የሚፈጥር አካልም በእኛ ላይም የለም። እኛም በሌሎች ላይ ጫና ሊፈጥር የሚችልበት ሁኔታ ስለሌለ በሰከነ መልኩ በተረጋጋ መልኩ ጉዳዩን ምዕመኑ እንዲከታተል እዚህ አጋጣሚ ጥሪ አስተላልፋለሁ። የጸጥታ አካላትም አካባቢውን በማረጋጋት ህዝቡ ሊረጋጋ የሚችልበት ሁኔታ እንዲደረግ ላሳስብ እወዳለሁ። ስለዚህ ይሄ ትክክለኛና የዞናችንም ሁኔታ ያለውን ነገር በቅርበት እየተከታተልን ያለንበት ሁኔታ ነው ያለው። ከምዕመናንም ጋር ከእምነቱ ተከታዮችም ጋር በቅርበት እየተወያየን ያለንበት ሁኔታ አለ። ስለዚህ በየትኛውም መንገድ በየትኛውም መስመር ሌሎችን አመጥቶ የማስገባት በዘዝነው የማድረስ ሁኔታ ሊኖርም እንደማይችል በዚህ እርግጠኛ ሆኖ ህብረተሰቡ ሊረጋጋ የሚችልበት ሁኔታ እንዲኖር በዚህ አጋጣሚ ለሁሉም መልእክቴን ማስተላለፍ እወዳለሁ።